ማን ፊት የሚቆም በእግዚአብሔር ፊት የሚቆም ቅዱስ ገብርኤል ይሄንን ብስራት ይዞ ከሰማይ ሲመጣ መላእክትን ሰማያውያንን ወግኖ ነው እነርሱን በመወከል ለዚህ ለነገረ ድህነት ድርሻ ካላቸው አካላት መካከል አንዱ በመሆን ቅዱስ ገብርኤል ከላይ ከሰማይ ተላከ። ነገረ ድህነታችን ሲፈጸም እንዲሁ በጸጋ ያለ ዋጋ የዳንን ብንሆን እንኳን የድህነታችን መሰረት የድህነታችን ዋናው አካል ድህነትን የሰጠን እግዚአብሔር ቢሆን እንኳን በዚህ በነገረ ድህነት ውስጥ ድርሻ ያላቸው አሉ። ምናልባት ድህነት የሚያስፈልገው ለበሽተኛ ነው። በሽተኛ ከሌለ መድኃኒት ጠቅሞ አይታወቅ። ያ መድኃኒት በሽተኛውን ሲፈውስ ነው መድኃኒትነቱ የሚታወቀው። በዚያ ጊዜ 5500 ዘመን ለነበረው መከራና በሽታ ድህነት ያስፈልጋል። መድኃኒቱ ክርስቶስ ነው። ለዚያ መድኃኒት ደግሞ መድኃኒት ቤት ያስፈልጋል። ከሁሉ አስቀድሞ በምህረትና በቸርነቱ ብዛት አስፈሪውን ጨለማ በመግፈፍ በሚደነቀው ብርሃን በቤቱ የሰበሰበን የምህረትና የቸርነት ባለቤት አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁንልን። ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ለተልእኮ ምስጢር የምትፋጠኑ ወንድሞቼ ዲያቆናት፣ ሰንበት ትምህርት ቤቱን በዝማሬ ያለመታከት ያላችሁን ዕውቀትና ጉልበት በመስጠት የምታገለግሉ የሰንበት ትምህርት ቤት መዘምራን ወንድምና እህቶቼ፣ በእግዚአብሔር ፍቅር በእግዚአብሔር ጥላ ስር በዚህ ማለዳ በእመቤታችን ዕለት በእግዚአብሔር ደጅ የተገኛችሁ የክርስቶስ ወዳጆች፣ የእመቤታችን ቅድስት ድንግል ማርያም የአስራት ልጆች፣ አባቶች፣ እናቶች፣ ወንድሞችና እህቶቼ፣ ይህ ድምፅ ሁሉ የሚሰማችሁ በእግዚአብሔር ፍጹም ሰላም እንደምን አደራችሁ? በሰላም ያደራችሁ እንደምን አደራችሁ? እግዚአብሔር ጠብቆኛል፣ ሰላም አሳድሮኛል የምትሉ እንደምን አደራችሁ? ማን ይመስገን? በሰላም ስላሳደረን እግዚአብሔር አምላካችን ክንዱን ከኛ ላይ ስላላራቀ ስሙ የተመሰገነ ይሁንልን። በእውነት ውለታው ብዙ ነው። በምህረቱ ብዛት በቸርነቱ ብዛት እኔና እናንተን ጠብቆናል። ብዙዎቻችን ይህችን ቀን ለማየት ምናልባት የበቃን አይደለንም ነበር፣ ግን ምህረቱ ጥላ ከለላ ሆኖ ሰብስቦናል። እውነት ሐሰት? ስለ ምህረቱ ማን ይመስገን? በዚያ ምንም በማናቀው ጨለማ ውስጥ አደራውን ለእግዚአብሔር ሰጥተን ተኝተን በተኛንበት በዚያ እንቅልፍ ውስጥ ያልረሳንና ያልተወን ቀስቅሶ እጆቻችን እግሮቻችን እንዲንቀሳቀሱ አድርጎ አካላችን ፍጹም ጤነኛ በማድረግ ወደ ቤቱ እንድንገሰግስ ስለረዳን ማን ይመስገን? በጎደለብንም በሞላለንም ነገር ሁሉ ማን ይመስገን? እግዚአብሔር ስለ ድንቅ አባታዊ ፍቅሩ ስሙ የተመሰገነ ይሁንልን። እናቱ እመቤታችን ቅድስት ድንግል ማርያም በአማላጅነትና በእናትነት ፍቅሯ ከኛ ሕይወት አራቀችምና ስሟ የተመሰገነ ይሁን። በጨለማ ጠርተን በብርሃን የምትመልስልን፣ ብቻችንን ነን ብለን ተስፋ ቆርጠን የጌታዬ እናት ስንላት ፈጥና የምትደርስልን፣ እዚህ በተደረገልን ነገር ሁሉ እንድናስባት በመስቀል ስር ስጦታ አድርጎ የሰጠን ድንቅ እናታችን ቅድስት ድንግል ማርያም ስለ እናትነት ፍቅሯ ስሟ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ለተወሰኑ ደቂቃዎች በደቂቃና በሰዓት የማይወሰነውን የእግዚአብሔርን ቃል እንማማራለን። እግዚአብሔር አምላካችን የራቀውን እንዲያቀርብልን የረቀቀውን እንዲያጎላልን ቅዱስ ፈቃዱ ይሁንልን። ዛሬ የተነበበው የቅዳሴው ወንጌል የሉቃስ ወንጌል ምዕራፍ 17 ከቁጥር 1 እስከ 11 ያለ እግዚአብሔር ቃል ነው። ቅዳሴ ላይ ሰምታችሁታል። ከነዚህ ከታናናሾች መካከል አንዱን የሚያሰናክል ብሎ ይጀምርና ገጸ ንባቡን ቅድም
እየሰማን እያደመጥን ነበር ቅዳሴ ላይ የነበርን ሰዎች። ያረፈደን ደግሞ በከሰዓት ባለው መርሃ ግብር በስፋት እግዚአብሔር ቢረዳ እግዚአብሔር ቢወድ የምንማማር ነው የሚሆነው። አሁን ግን የትምህርታችንን ርዕስ የምናደርገው በዚህ በሉቃስ ወንጌል ምዕራፍ 1 ከቁጥር 28 ላይ ያለውን እግዚአብሔርን ቃል መነሻ አድርገን እንነጋገራለን። ጸጋን የሞላብሽ ሆይ። ምን የሞላብሽ ሆይ? ይህንን ቃል ሁላችንም አብረን እንለዋለን። እስቲ ጸጋን የሞላብሽ ሆይ በሉ። ድምጻችሁ አልተሰማኝም። ጸጋን የሞላብሽ ሆይ፣ ጸጋን የሞላብሽ ሆይ። ደስ ይበልሽ። ይህንን የእግዚአብሔርን ቃል መነሻ አድርገን ጥቂት እንነጋገራለን። የዚህ ትምህርት መሰረታዊ ዓላማ ጸጋን የሞላባት እመቤታችን ቅድስት ድንግል ማርያም ከሞላባት ጸጋዋ ውስጥ የተወሰኑትን ነጥለን ቆጥረን እንድንማማር ነው። እግዚአብሔር አምላካችን በነገር ሁሉ ማስተዋሉን አድሎ እንዲመክረንና እንዲያስተምረን ቅዱስ ፈቃዱ ይሆንልን። ጸጋን የሞላብሽ ሆይ የሉቃስ ወንጌል ምዕራፍ 1 ከቁጥር 28። ይህንን ቃል ብዙ ጊዜ ሰምተነዋል፣ ብዙ ጊዜ ተምረናል፣ አንብበናል። ጸጋ የሞላባት ናት። ይህ የሞላው ጸጋ ሙሉ ነው፣ ግን እንደው የተወሰኑትን ከዚያ ውስጥ ለኛም ሕይወት እንዲተርፈን የምንማጸናት ከእርሷ ሕይወት ላይ እግዚአብሔር ከሞላባት ጸጋ ላይ ከቤታችን ከቅድስት ድንግል ማርያም ስጦታዎች ላይ እኔና እናንተ ክርስቲያኖች ልጆቿ መማር የሚገባን መቅሰምና መውሰድ የሚገባን ነገር ስላለ ጥቂት ስለሱ እንድንነጋገር ነው። ጸጋ ስጦታ ነው። እንደሚታወቀው ጸጋ ስጦታ ነው። እግዚአብሔር ስጦታ ለወዳጆቹ ለፈጠራቸው ይሰጣል። ለሁሉም የሚሰጥ ስጦታ አለ። ለተወሰኑት ደግሞ ተመርጦ የሚሰጥ ስጦታ ደግሞ አለ። እኛም እንኳን የሰው ልጆች ከብዙዎች ጋር ብንግባባም ከብዙዎች ጋር ብንተዋወቅም ስጦታ የምንሰጣቸው በልቦናችን ልዩ ቦታ የሰጠናቸው በጣም ጥቂት የሆኑ ሰዎች ይኖሩናል። ከነዚያም መካከል የተለያዩ የምንሰጣቸው ስጦታዎች ደግሞ መጠንና ልዩነት አላቸው። እውነት ሐሰት። እግዚአብሔር እመቤታችን ቅድስት ድንግል ማርያምን ከላይ ከአርያም ቅዱስ ገብርኤልን መልአኩን ልኮ ጸጋን የሞላብሽ ሆይ ብሎ ሲላት እመቤታችን ቅድስት ድንግል ማርያም በዘመኑ ከተነገረው ብስራት ሁሉ በተለየ መልኩ በዘመኑ መላእክት ተልኮላቸው ብስራት ከሰሙ ሁሉ በተለየ መልኩ በዚያ ዘመን ካሉ ሰዎች የሰው ልጆችን ወክሎ ለመገኘት ነገረ ድነት የሚፈጸምባት ምክንያት ለመሆን በቅታ የተገኘች ብቸኛ ሴት ነበረች ድንግል ማርያም። ስለዚህ ይህችን እመቤታችንን ቅድስት ድንግል ማርያምን በቅታ የተገኘችውን እርሱ ማደሪያ ሆኖ በውስጧ እንዲያድርባት እሷ ማደሪያው ሆና በውስጧ እንዲያድርባት እርሱ የመረጣት እመቤታችን ቅድስት ድንግል ማርያምን ገና ቃል ከሰማይ ወርዶ በማኅፀኗ ከማደሩ አስቀድሞ ለትህትናዋ በቅታ ለመገኘቷ ከሴቶች ሁሉ የተለየች ለመሆኗ ከሰማይ ምስክር ያስፈልጋልና እግዚአብሔር ደግሞ ጸጋን የሞላባት መሆኗን የሚመሰክር መልአክ ያስፈልጋልና ቅዱስ ገብርኤልን ላከላት። ለሁላችንም ይላክልን። ቅዱስ ገብርኤልን ልኮላት በነገራችን ላይ ቃሉ ጸጋን የተሞላሽ ሆይ ነው የሚለው እንጂ ገና ወደፊት የሚሞላሽ አይደለም የሚለው። ጌታን ከመውለዷ በፊት ቤታችን ቅድስት ድንግል ማርያም ጸጋን የሞላባት ናት። ምን የሞላባት? የሞላባት ናት። ስለዚህ ቀድሞ የሞላባትን ያንን ጸጋ እንዲመሰክር መልአኩ ቅዱስ ገብርኤል ከላይ ተላከ። ከእግዚአብሔር ዘንድ በእግዚአብሔር ፊት የሚቆመው ቅዱስ ገብርኤል ምናልባት በአዲስ ኪዳን በብስራት አዲስ እንዳይሆን ያልተነገረ ብስራት ቢሆንም የሚነገረው
ከዚህ በፊት ያልተሰማ ከሷ በኋላም የሚሰማ ያልሆነ ብስራት ነውና የሚነገረው። ያ ቢሆንም ቅሉ ከሷ አስቀድሞ ዘመድ የምትሆነውን ኤልሳቤጥን ሊያበስራት ብስራት ይዞ መልአኩ ቅዱስ ገብርኤል እንደመጣ ይታወቃል። በዚህ ጊዜ ምንድን ያለው? በሉቃስ ወንጌል ምዕራፍ 1 ከቁጥር 19 ላይ እኔ በእግዚአብሔር ፊት የምቆመው መልአኩ ገብርኤል ነኝ ያለው። መልአኩ ማን ነኝ? በማን ፊት የምቆም? በእግዚአብሔር ፊት የሚቆም ቅዱስ ገብርኤል ይህንን ብስራት ይዞ ከሰማይ ሲመጣ መላእክትን ሰማያውያንን ወግኖ ነው። እነርሱን በመወከል ለዚህ ለነገረ ድህነት ድርሻ ካላቸው አካላት መካከል አንዱ በመሆን ቅዱስ ገብርኤል ከላይ ከሰማይ ተላከ። ነገረ ድህነታችን ሲፈጸም እንዲሁ በጸጋ ያለ ዋጋ የዳንን ብንሆን እንኳን የድህነታችን መሰረት የድህነታችን ዋናው አካል ድህነትን የሰጠን እግዚአብሔር ቢሆን እንኳን በዚህ በነገረ ድህነት ውስጥ ድርሻ ያላቸው አሉ። ምናልባት ድህነት የሚያስፈልገው ለበሽተኛ ነው። በሽተኛ ከሌለ መድኃኒት ጠቅሞ አይታወቅ። ያ መድኃኒት በሽተኛውን ሲፈውስ ነው መድኃኒትነቱ የሚታወቀው። በዚያ ጊዜ 5500 ዘመን ለነበረው መከራና በሽታ ድህነት ያስፈልጋል። መድኃኒቱ ክርስቶስ ነው። ለዚያ መድኃኒት ደግሞ መድኃኒት ቤት ያስፈልጋል። ምን ያስፈልጋል? የመድኃኒት ቤት ያስፈልጋል። ዛሬ ድራግ ስቶሮች አሉ፣ በየቦታዎች የመድኃኒት ቤቶች አሉ። ሰው ሁሉ ምን ያህል በሽተኛ እንደሆነ የምታውቁት መድኃኒት ቤቶች ብዙ ናቸው። አሁን የሰው ቤትን ቁጥር የሚያህሉ ይመስላል ከተማ ውስጥ በዝተዋል። እነዚህ መድኃኒት ቤቶች ስላሉ ነው መድኃኒት ለሰው ለታመመ ሰው እየሄድን የምንገዛላቸው። በታመምን ጊዜ የታዘዝነውን ሐኪሙ ያዘዘልንን መድኃኒት እየሄድን የምንገዛው መድኃኒት ቤቱ ስላለን። መድኃኒቱ ክርስቶስ ነው። ነገረ ድህነትን የሚፈጽምልን ባለቤቱ እርሱ ነው። ለዚህ መድኃኒት ግን ቤት ያስፈልገዋል። ምን ያስፈልገዋል? ቤት ያስፈልገዋል። ሁሉም ቦታ መድኃኒት ቤት መሆን ይችላል? ይችላል እንዴ? አይችልም። ሐኪም ቤቶች ውስጥ እንኳን መድኃኒት የሚቀመጥበት ሙቀቱ ምን ያህል ከፍታ ሊኖረው እንደሚገባ፣ ሙቀቱ ምን ያህል ዝቅታ ሊኖረው እንደሚገባ ሳይንስ በሚያዘው መልኩ ነው መድኃኒት የሚቀመጠው። የታዘዘልንን መድኃኒት እንኳን አምጥተን ቤት ውስጥ የት ማስቀመጥ እንዳለብን ትዕዛዝ አለበት የተጻፈበት ላዩ ላይ። እኑ ዝም ተብሎ መድኃኒት አይቀመጥም። ሁሉም ቤት መድኃኒት ቤት መሆን አይችልም። ስለዚህ ይህ መድኃኒት ነገረ ድህነትን ለመፈጸም ሲመጣ ቤት ሆና የተገኘች ድንግል ማርያም ናት። ስሟ የተመሰገነ ይሁን። ምን ሆና የተገኘች? ቤት ሆና የተገኘች፣ እንዲያድርባት መድኃኒቱ እዚያው ላይ ሆኖ። ይህ መድኃኒት ጊዜ የማያልፍበት መድኃኒት ነው። ይህ መድኃኒት ለኔና ለናንተ ዘውትር አዲስ ሆኖ ለህመማችን ለበሽታችን ፈውስ ድነት የሚሆን መድኃኒት ነው። ይህንን መድኃኒት ግን ለማስቀመጥ ሳይበላሽ ዋጋው ሳይቀንስ እንዲቀመጥ ቤት ሆና የተገኘችው ቅድስት ድንግል ማርያም ናት። ስለዚህ ቀድሞ ጸጋ የሞላባት ናት ማለት ቀድሞ የተዘጋጀች ናት ድንግል ማርያም። እና ይህን የሞላባትን ጸጋ እስቲ ጥቂት እንመልከት። ምንድን ነው እመቤታችን ቅድስት ድንግል ማርያም ላይ የሞላው ጸጋ? የተሰጣት ስጦታ ምንድን ነው? እጅግ በጣም ብዙ ነው። ስለ ሙሉ ነገር አውርቶ መጨረስ አይቻልም። ግን ጥቂቶችን እንደው በጣት አንድ ሁለት እያልን ለመጥቀስ እንዲመቸን የመጀመሪያው ጸጋ መታዘዝ ነው። ምንድነው ያልኳችሁ? መታዘዝ። ድንግል ማርያም የመታዘዝ ጸጋ ነበራት። ይህ የመታዘዝ ጸጋ እኛ ልጆቻችን እንደሚታዘዙን ልጆች ለወላጆቻቸው እንደሚታዘዙ አይነት ያለ ጸጋ እንዳይመስላችሁ። ይህ መታዘዝ እኔና እናንተ ለሥራ አለቆቻችን እንደምንታዘዘው፣ ባል ለሚስቱ ሚስት ለባሏ እንደምትታዘዘው በዚህ በሰው ስርዓት የመታዘዝን ያህል እንዳይመስላችሁ። የታዘዘችው ሰዎች መታዘዝ የማይችሉትን፣ ሰዎች እሺ ብሎ መቀበል የማይችሉትን የሚከብዳቸውን የተለየ መታዘዝ ነው የታዘዘችው ድንግል ማርያም። እርሷ ላይ የሞላው የመታዘዝ ጸጋ ብዙዎች እንደታዘዙት እንዳይመስላችሁ። ሐዋርያት ዓለምን ሁሉ ዙሩ ተብሎ ታዘዋል። እውነት ሐሰት? በብሉይ ኪዳን ነቢያት እግዚአብሔርን ቃል እንዲናገሩ መንፈስ ቅዱስ አንደበት ሆኗቸው በአንደበተ መንፈስ ቅዱስ ተናግረዋል። የእግዚአብሔርን ቃል ተናግረዋል። በታዘዙት መልኩ አስተምረዋል። በእንዲህ አይነት መታዘዝ አይደለም የእርሷ፣ ከዚህ የበለጠ ነው የእሷ መታዘዝ። ብዙዎች ሲታዘዙ
ነብይ ከሆኑ በነብይነት ነው የታዘዙት። ሐዋርያ ከሆኑ በሐዋርያነት፣ ሊቅ ከሆኑ በሊቃውንት ስም ነው የታዘዙት። እመቤታችን ቅድስት ድንግል ማርያም ግን የታዘዘችበት መታዘዝ ትንሽ ይለያል። እግዚአብሔር ልጆች እሷ ላይ የሞላባት የመታዘዝ ጸጋ ትንሽ ይለያል። የተወሰነውን ለመመልከት ያህል ለምሳሌ መልአኩ ከላይ ከሰማይ መጥቶ የነገራት አምላክን ትወልጃለሽ ነው ያላት። ምን ትወልጃለሽ? ምን ትወልጃለሽ? አምላክን ትወልጃለሽ ሲላት አምላክን መውለድ እጅግ በጣም ረቂቅና ከባድ ነገር ነው። አምላክ እንዴት ይወለዳል? ዛሬም ድረስ አምላክ አይወለድም በሚል እሳቤ ሃይማኖት የሌላቸው ሰዎች አሉ። እንዴት አምላክ ይወለዳል? የሚወለደውንም አምላክ እኛ ማምለክ አንችልም በሚል ሃይማኖት የሌላቸው ብዙ ሰዎች አሉ። ይህ ከአእምሮ በላይ ስለሆነ ረቂቅ ስለሆነ አምላክ እንዴት ይወለዳል? አስቡት። እርሱ ይችላል አይችልም? እርሱ መቻሉ አምላክነቱ አስችሎት ነው። እርሷ እመቤታችን ቅድስት ድንግል ማርያም ከዳዊት ወገን የተገኘች የሰው ልጅ ናት። አስቡ። በሰው ልጅ አእምሮ በሰው ልጅ ልቦና መታሰብ የማይችለውን አምላክን ትወልጃለሽ ሲላት እርሱንም በድንግልና የምትወልደው በድንግልና ነው። ተመልከቱ እንግዲህ ለዛውም በአእምሯ በሐሳቧ ወንድን አታውቅም። በሐሳቧ ጭምር ወደፊትም እቅዷ ውስጥ ወንድ የለም። በዚህ አይነት ህሊናና ሐሳቤ ውስጥ ያለች እመቤታችን ቅድስት ድንግል ማርያም አምላክን ትወልጃለሽ ስትባል ምንድን ያለችው? ይሁንልኝ ይደረግልኝ አለች። ይሁንልኝ ይደረግልኝ እምቢ አላለችም። እንደነ ሊቃውንት እንደ ቅዱስ ዮሐንስ አፈወርቅ ያሉ እንዲያነሳሉ፣ እንደ ቅዱስ ኤፍሬም ያሉ ሊቃውንት እንዴ እርሷ እመቤታችን ቅድስት ድንግል ማርያም ይሁንልኝ ብላ ባትቀበል ኖሮ ምን ይሆን ነበር የሚለውን ማሰብ አንችልም። ከኛ አእምሮ በላይ ነው። የእግዚአብሔር ፈቃድ ግን ስለሆነው ነገር እናደንቃለን ይላሉ። የሆነው ነገር ያስደንቃል። ይኩነኒ በከመ ትቤልን፣ አንተ እንዳልክ ይሁንልኝ፣ እኔ ለእግዚአብሔር ባሪያው ነኝ ብላ ነው የተቀበለችው። ይሁንልኝ ብላ ይህ መታዘዝ አምላክን ትወልጃለሽ፣ ለዛውም ያለ ወንድ፣ ለዛውም በድንግልና ትወልጃለሽ ሲባል እንዴት ብላ ጠየቀች የምትችለውን ያህል። ነገር ግን ምን አላት? ስለ መታዘዟ ልቧን የሚከፍትላትን ትልቁን ቃል ቅዱስ ገብርኤል ነገራት። ለእግዚአብሔር የሚሳነው ነገር የለም። ለማን? በሕይወታችን ለጨነቀን ነገር ሁሉ ለእግዚአብሔር የሚሳነው ነገር አለ? እኛ ለከበደን ነገር ሁሉ ከአቅማችን በላይ መስሎ ለሚያንከራትተን ነገር ሁሉ ለእግዚአብሔር የሚሳነው ነገር አለ? እንደዛ እመኑና ታዘዙ እስቲ እናንተ። ድንግል ማርያም ለእግዚአብሔር የሚሳነው ነገር የለም ሲባል አመነች። ስለ ኤልሳቤጥ ተነገራት። በስተርጅና ወልዳለች ተብሎ የኤልሳቤጥ መውለድ ከእርሷ ጋር የሚገናኝ አይደለም። ኤልሳቤጥ ዮሐንስን የሰውን ልጅ ሰውን ነው የወለደችው። አንቺ ትወልጃለሽ የተባለችው ግን የሰማይና የምድር ባለቤት የሆነውን ከኤልሳቤጥ ማዕፀን የሚወጣውን ቅዱስ ዮሐንስን እንኳን የፈጠረውን እርሷን ወላዲተ አምላክን ቅድስት ድንግል ማርያምን ለራሱ ማደሪያ አድርጎ የቀደሳትን ልዑልን ክርስቶስን ትወልዷለች። ይህ ከአእምሮ በላይ ነው። ግን ምን አለችው? ይሁንልኝ ብላ ታዘዘች። ይህ መታዘዝ ከሌላ ይለያል። ለዚህ መታዘዟ ገና ከልጅነቷ ከሕፃንነቷ አንስቶ በሕፃንነት በ3 ዓመቷ ቤተ መቅደስ ትደግ ብለው እሷ ባልወሰነችው እሷ ባላመነችበት ጉዳይ እርሷን ባላወያዩትና ባላማከሩበት በዚህ ጉዳይ ላይ የመወሰኛ ዕድሜዋ እንኳን ሳይደርስ ቤተሰቦቿ በተሳሉት ስለት መሰረት በ3 ዓመቷ ቤተ መቅደስ አምጥቶ በአደራ መልክ ሲሰጡ ከእናት ከአባቴ ጋር ሊሄድ ብላ አላለቀሰችም። ድንግል ማርያም ታዛለች። የእርሷ መታዘዝ ትንሽ ይለያል። የአሁን ልጅ አይደለም በ3 ዓመቱ በ1 ዓመቱ እዚህ ትተነው ብንሄድ እሺ አይልም ከእናቱ እቅፍ ከወረደ። ድንግል ማርያም በዚያ ጊዜ በ3 ዓመቷ ቤተ መቅደስ አምጥተው ያለ እናት ያለ አባት ያለ ወገን ዘመድ ፍቅር ለማድረግ ቤተ መቅደስ አምጥቶ ሲያስቀምጧት ወደ ኋላ አላለቀሰችም። ከነርሱ ጋር ልሂድ አላለች። ታሪኳ ላይ እንደዛ የሚባል ነገር ስለሌለ፣ ስለዚህ የመታዘዝ ጸጋ ልዩ ነው ማለት ነው። እሺ ይሁነኝ እቀበላለሁ ብላ የተቀበለችውን ቃል በውስጧ ከስጋዋ ስጋ ከነፍሷ ነፍስን ነስቶ በዚያ ቅስፈት ቃል በውስጧ ስጋ ሲሆን ድንግል ማርያም በመታዘዟ ለዘመዷ ለኤልሳቤጥ ለመታዘዝ ወደ ተራራማ ወደ ኤፍሬም ሀገር ነው ሄደችው። የዚያን ጊዜ ኤልሳቤጥ 6 ወር ሆኗታል ዮሐንስን ከጸነሰች። ድንግል ማርያም 3 ወር ሙሉ እሷ የመውለጃዋ ጊዜ እስኪደርስ ድረስ ኤልሳቤጥ፣ ድንግል ማርያም ግን እዚያው ነበረች ስታገለግላት ስትታዘዛት።
የማን እናት ሆና? የማን እናት ሆና? ንገሩኝ። የማን እናት ሆና? የሷ መታዘዝ ምን ያህል ልዩ እንደሆነ ተመልከቱ። የጌታ እናት ሆና ለመታዘዝ ለዘመዷ ለመታዘዝ ወደ ተራራማ ወደ ኤፍሬም ሀገር ሄዳ በዚያ ስትታዘዛት ኖረች። ለ3 ወር ተቀመጠች በዚያ። ከዚህም በኋላ ወደ ቤቷ ብትመለስ ጌታችን መድኃኒታችን ኢየሱስ ክርስቶስን በቤተልሔም ለመውረድ ታዘዘች፣ ይሻለች። የተነገረ ትንቢት ነበረ። እሷ በውስጧ ተጠብቆ ስለነበረ ታውቅ ስለነበረ በቤተ መቅደስ አይደለም፣ ባደገችበት ስፍራ አይደለም የወለደችው። ካህናቱ በሚያመሰግኑበት ቦታ በገዛ ቤቱ እንኳን አይደለም የተወለደው። በቤተልሔም በከብቶች በረት ነው የተወለደው። በዚያ ለመውለድ ግን ታዘዘች። ይህ መታዘዝ ጸጋ ልዩ ነው። ዛሬ ለባሏ ታዛ አይደለም በከብቶች በረት እሺ ብላ ልትወልድ ቀርቶ ሆስፒታልም ለዛውም ውድ የሆነ ሆስፒታል ካልወለደች ከባሏ ጋር የወደፊት ህይወቷን የምትቀጥል ሚስት ምን ያህል ትሆን በቁጥር። ጌታችን ቅድስት ድንግል ማርያም በመታዘዝ በቤተልሔም በማይመቸው ስፍራ ለዛውም የታኅሳስ ወር እጅግ ብርዳማ ወር ነው። በዛ ወቅት ግን እዛው ለመውለድ ታዘዘች። በረከቷ ይደርብን። የመታዘዟ ጸጋ ከጸጋ ሁሉ በላይ ነው። የወለደችውን ሕፃን ልጅ ይዛ ወገቧ ገና ሳይጠነክር ያንን ሕፃን ይዛ አይን አይኑን እያየች ወደ ቤተ መቅደስ ስትመጣ የነገራት ትንቢት የሚያሳዝን ነው። አረጋዊው ስምዖን እንዲህ ነው ያላት፣ በነፍስሽም ሰይፍ ያልፋል ነው ያለው። ምን ያልፋል? በነፍስሽ ነው ያላት። በስጋ ቢሆን እጄን ይሁን እግሬን ይሁን ጆሮዬን የትኛውን ይቆርጥ ይሁን ብለን እናስባል። በነፍስሽ ሰይፍ ያልፋል የሚል አስደንጋጭ ትንቢት ሰምታ በውስጧ ጸጥ አለችና ወደፊትን በማሰብ ጉዟን ቀጠለች። ሰይፍ ያልፋል ሲባል ያ ሰይፍ በኔ ነፍስ እንዳያልፍ ምን ላድርግ አላለች። ታዘዘች። ሰይፍ ያልፋል ሲባል እሺ አለች። ልጇን አንድ ቦታ አስቀምጣ፣ እናቶች አንዳንድ ጊዜ ሲቸገሩ ከአቅማቸው በላይ ነገር ሲገጥማቸው ሕፃናትን ያሳድጉልኛል ብሎ በሚያስቡበት ቦታ ጣል አድርጎ ለራሳቸው ወደፊት ህይወት ሊሮጡና ሊጠፉ ይችላል። የገጠማቸው ነገር ይወስናል። እንደዛ እንዲወስኑ ያደረጋቸው ነገር። ድንግል ማርያም በነፍስሽ ሰይፍ ያልፋል ስትባል ገና ሕፃኑን ወልዳ የ16 ዓመት እንኳን ያልሞላት እመቤታችን ብላቴና ሆና ያላባት የተወለደን ሕፃን ልጅ ይዛ በቤተ መቅደሱ በነፍስሽ ሰይፍ ያልፋል የሚባለውን ቃል ትንቢት ሰምታ ሕፃኑን ጥዬ ልሽሽ አላለችም። ታዘዘች። በነፍሴ ሰይፍ ይለፍ ብላ ታዛ አምና እሺ ብላ ተቀበለች። በውስጧ ስሙ የተመሰገነ ይሁን። ስለዚህ የመታዘዟ ጸጋ ልዩ ነው ማለት ነው። ወደ ግብፅ ሕፃኑንና እናቱን ይዘሽ ሽሽ የሚል የመልአኩን ብስራት ሰምቶ ዮሴፍ ይዟት ወደ በረሃ ሊሸሽ ሲመጣ አልሄድም አላለችም። ታዘዘች። ወደ ግብፅ ሄደች። ግብፅ ማን ይጠብቀኛል? የት እናርፋለን? ዘመድ ማን ያለን እዛ አላለችም። ሕፃኑን ይዛ ወደ ግብፅ ታዘዘች፣ ሄደች። አሁን ከግብፅ ኑ የሕፃኑን ነፍስ የሚፈልገው ሰው አልፏል፣ ኑ ተመለሱ ሲባል እሺ ጊዜው ደርሷል፣ እግዚአብሔር ጊዜ እሺ ታዘዘች። ዛሬ በእውነት ከድንግል ማርያም ይህንን በመማር እሺ የምንል ሰዎች አለን ይሁን? ሁሉም ነገር ላይ እሺ፣ በሕፃንነትሽ ቤተ መቅደስ ግቢ እሺ፣ ያለ እናት ያለ አባት ደግ እሺ፣ ከዚያም በኋላ 12 ዓመት እዚያው ኖር 15 ዓመት ሲሞላስ ደግሞ ከቤተ መቅደስ ውጪ እሺ። አያችሁ መታዘዟን። ከቤተ መቅደስ ውጪ ያደግሽበት ነው የኖርሽበት ነው፣ ግን አሁን ከዚህ በኋላ ውጪ እሺ። እሷ ከወንድ ጋር ለመኖር ሐሳብ እቅድ የላትም። ነገር ግን አረጋዊ ዮሴፍ ይጠብቅሽ፣ ሂጂ ወደ ቤቱ እሺ። አያችሁ መታዘዟን። ይህ ከአእምሮ በላይ ነው። ይህ መታዘዝ ጸጋ ከሰው ሐሳብ በላይ ነው ማለት ነው። እንድንታዘዝ እግዚአብሔር በቸርነቱ ይርዳን። እሺ የምንል እንድንሆን በቸርነቱ ይርዳን። ለቤተ ክርስቲያን የምንታዘዝ፣ ለሀገር የምንታዘዝ፣ ለቤተሰብ የምንታዘዝ፣ ለአባት ሲያዝ ልጆች እሺ የሚሉ ለልጆችም ለእናትም አባት እሺ የሚልበት እንዲህ አይነት የተባረከ ቤተሰብ እግዚአብሔር ሁላችንም ያድለን። የሚታዘዝ ልቦና ለሁላችንም ይስጠን። ዛሬ ሁሉም አዛዥ ስለሆነ ነው ሰላም ያጣነው። በሀገራችን ላይ በዓለማችን ላይ ሰላም ያጣነው ሁሉም ልዘዝ ነው የሚለው፣ ልታዘዝ የሚል ማንም የለም። ምናልባት ታዛዥና አስተናጋጅ የምናገኘው ስለሚከፈላቸው ብቻ የተለያዩ መስተንግዶ ቦታዎች ላይ፣ የተለያዩ የንግድ ቦታዎች ላይ አስተናጋጆች፣ እሱንም ስራቸው ስለሆነ አማራጭ ስለሌለ የሚታዘዝ ከልቡ እሺ በጀ የሚል ብዙ ሰው የለም ማለት ነው። አያችሁ፣ እግዚአብሔር በእውነት የሚታዘዝ ልቦና ያድለን።
ከእመቤታችን ከሞላባት ጸጋ ውስጥ አንዱ መታዘዝ ነውና የመታዘዝ ጸጋዋ ሁላችንም ይጎብኘን። አሜን አትሉ? መታዘዝን የሚያህል ጥሩ ነገር የለም። አሁን እሺ የሚላችሁ ልጅ ደስ አይላችሁ? ባያደርግ ራሱ ምንም ነገር አዛችሁት እሺ ብሎ እየሞከረ አቅም ቢያጣ ደስ ይላችኋል። ለምን? እሺ ስለሚል። እሺ ብትሉ የምድርን በረከት ትበላላችሁ። አያችሁ? እሺ እንደማለት ያለ ጥሩ ነገር የለም። እሷ የምድርን በረከት አይደለም የበላችሁ፣ የሰማይና የምድርን በረከት እኛን ነው ያበላችሁ ድንግል ማርያም እሺ በማለቷ። በመታዘዟ ልጇ መብል የሆነን ለኛ፣ መጠጥ የሆነን ለኛ። እሷ በመታዘዟ እሺ አለች ሁሉ ነገር። ሁላችንም እሺ እንድንል እግዚአብሔር በቸርነቱ ይርዳን። ስለዚህ አንደኛው ጸጋዋ የመታዘዝ ጸጋዋ ነው። ሁለተኛ እመቤታችን ከሞላባት ጸጋ ውስጥ በዛሬ ትምህርታችን ብንመለከት ጥሩ የሚሆነው ፍጹም እምነት ነው። ሁለተኛው ምንድነው ያልኳችሁ? ፍጹም እምነት። ፍጹም እምነት። እኔ እመቤታችን እምነት ይደንቀኛል። እግዚአብሔር ልጆች እምነቷ ይደንቀኛል። ይሄንን እምነቷን ኤልሳቤጥ መስክራላታለች። የሉቃስ ወንጌል ምዕራፍ 1 ከቁጥር 45 ላይ ያመነች ብጽዕት ናት ብላታለች። ያመነች ምንድናት? ብጽዕት ናት ብላታለች። ድንግል ማርያም ፍጹም እምነት ነበራት። እምነቷ አምላኳን ለመውለድ አይደለም የሷ እምነት የነበረው። በነገራችን ላይ እወልደዋለሁ ብላ አይደለም ስታመን የነበረችው። ቤተ መቅደስ ውስጥ ስታርግ የነበረችው የእግዚአብሔር ምርጥ ዕቃ እሆናለሁ ብላ ነው ስታመን የነበረችው። የእግዚአብሔር ባሪያው አገልጋዩ እሆናለሁ ብላ ነው ቤተ መቅደስ ውስጥ ያደገችው ድንግል ማርያም። እግዚአብሔርን ወልደዋለሁ የሚል ሐሳብ ህልም አልነበራትም። የሚገርማችሁ ነገር ግን ለዚያ የበቃች እንደሆነች በልቦናዋ ታውቅ ነበር። ምን ታደርግ ነበር? ታውቅ ነበር። እምነቷ ይደንቃል። በእምነት ነው የተቀበለችው። አሁን ሰማይና ምድር የማይችሉትን እግዚአብሔርን ትሸከሚዋለሽ፣ ትወልጂዋለሽ ስትባል እሳት ነው፣ መለኮት ነው። እርሱ አይደለም አምላክ ሆኖ ራሱ በመለኮት በግርማ መለኮቱ ወደ ምድር መጥቶ በማህፀኔ ሊወሰን ቀርቶ በሲና ላይ እንኳን ሲገለጥ ተራራው ይጨሳል፣ ይቀልጣል። ሰዎች ብርሃኑን ማየት አይችሉም። አይደለም ትእዛዛቱ የተጻፉበት ጽላትን የተሸከመ ሙሴን እንኳን ሰዎች ማየት አይችሉትም። እኔ ይህንን እንዴት እሸከመዋለሁ? አልቀበልም፣ አይሆንም አላለችም ድንግል ማርያም። በእምነት ተቀበለች። ፍጹም እምነት ነው የነበራት። ልጇ ከእርሷ ስጋና ደም ነስቶ ከእርሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ ይህንን ዓለም እንደሚያድን ሰው መሆን የተሳነውን የሰውን ልጅ ሰው ሆኖ እንደሚፈውስና ወደ ቀድሞ ክብሩ እንደሚመልስ የተነገረውን ትንቢት ስታዳምጥ ስታነብ መጽሐፍትን ትርጓሜያትን ስታነብ ስላደገች ያ ነገር በእርሷ እንደሚፈጸም መልአኩ ሲያበስራት አመነች። ምን ሆነች? ፍጹም እምነት። ልዩ እምነት ነው ይህ እምነት። እምነት ያለው ሰው መከራንም ደስታንም እኩል ይቀበላል። እምነቱ ግን ፍጹም መሆን አለበት። ካህኑ ዘካርያስ ካህን ሆኖ በቤተ መቅደስ በመሠዊያው ቀኝ ቆሞ እየዞረ ማጠን የሚችል ስልጣን የተሰጠው የአገልግሎት ተራው በደረሰ ጊዜ እግዚአብሔር ፊት ለምስጋና የሚቆም ሕዝቡን ወክሎ በብሉይ ኪዳን ስርዓት መሰረት የሚያገለግለው ካህኑ ዘካርያስ እንኳን የሚገርማችሁ ሚስት ትወልዳለች፣ ወንድ ልጅ ትሰጣለች የሚለውን ብስራት ሲሰማ መልአኩ ገብርኤል እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ እንኳን እያለው ያንን ብስራት አምኖ ለመቀበል አልቻለም። ከዚህም የተነሳ መልአኩ ዲዳ አድርጎት ነው የሄደው። ተመልከቱ። ድንግል ማርያም ግን አመነች። ለእግዚአብሔር የሚሳነው ነገር የለም የሚለውን ቃል ምን አደረገች? አመነች። ዛሬ ስንት ወንጌል ተነግሮናል። እኛ ስንት ህይወታችንን ተስፋ የቆረጥንበትን ነገር ተስፋ የሚቀጥል የእግዚአብሔር ቃል ተሰብኮናል። ስንት ሰው ከክፉ መንገድ እንድንወጣ መክሮናል። ነገር ግን አላመንም በእግዚአብሔር። ስላላመንን ካለንበት መንገድ መውጣት አልቻልንም። ስላላመንን ህይወታችን ላይ ለውጥ ማምጣት አልቻልንም። ለምን? አላመንማ። እግዚአብሔር ፍጹም እምነትን ይጨምርልን። ዛሬ የተነበበው ወንጌል ላይ እምነት ጨምርልን ብሎ ጠየቁት ሐዋርያቱ። የሉቃስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ ቅድም የነገርኳችሁ ላይ እምነትን ጨምርልን እባክህን አሉት። እርሱ ምንድነው ያላቸው? የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ይህንን ተራራ ሜዳ ሁን ብትሉት ይሆንላችኋል፣ ይህን ሾላ ተነቀል ብትሉት ይነቀላል። በሰናፍጭ ቅንጣት ታህል እምነት ማለት ነው። ሰናፍጭ
ከየትኛውም ፍሬ ያነሰ ፍሬን ያላት ሰናፍጭን ሊቃውንቱ ሲተረጉማት ትደንቃለች። እጅግ የምትደንቅ ናት። ፍሬዋ ተዘርታ ስትበቅል የምትበቅልበት እኮ ቦታ አላት፣ ግን ፍጹም ናት። ዙሪያዋ ሲታይ ፍጹም ናት። ጫፍ ላይ እንኳን የምትሰጠው ፍንጭ የላትም። ፍጹም ናት። እምነት ፍጹም መሆን አለበት። እግዚአብሔር እምነታችንን ፍጹም ያድርግልን። እየተጠራጠራችሁ አትለምኑ። ይሁንልኝ ይሁን ይደረግልኝ ይሁን እያላችሁ አትጠይቁ። ድንግል ማርያም እኔ በፊትሽ ወድቃለሁ አንቺ ቀና አድርጊኝ በሏት። በእምነት ነውና ካመንሹ እምነት ላይ ከሞላብሽ የእምነት ጸጋ ላይ ትንሿን ስጪኝ በሏት። እናት ናት፣ ቆርሳ ብዙውን ትሰጠናለች። ስሟ የተመሰገነ ይሁን። በእምነት ግን ጠይቁና እኛ የማይጠቅሙ ነገሮች ላይ ብዙ አምነን የሚጠቅመው ነገር ላይ ለማመን ትንሽ ይከብደናል። እዚህ ቆመን ተአምሯን እየሰማን ነበር ቅድም። እውነት አሰብ ሰውየው እኮ በጎ ምግባር አልነበረው አይደል? ግን አንድ ቀን በልቡ ላይ የሰማው ነገር እምነት አንድ ጊዜ እንዲህ በውስጣችን ሲመጣ ያችን ቅስፈት መጠቀምን የሚያህል ጥሩ ነገር የለም። እባክሽን እንደው ሂጂና ባለመድኃኒቱን ገንዘቡን ሁሉ ትተሽ በሷ ስም ስለተሳይልኝ፣ ምክንያቱም መድኃኒትን ባቀፈ እጆቿ መታ ብዳብሰኝ መድኃኒት ሆነኛል። የመድኃኒት ቤት ናት እሷ። ስለ መድኃኒት ከእርሷ በላይ የሚያውቅ ማንም የለም። ያ መድኃኒት አብሯት 30 ዘመን ኖሯል። ስለዚህ ያንን መድኃኒት በነካጇ እንድትነካኝ እባክሽን ብሎ ለባለቤቱ አደራ ሲሰጥ ሄዳ ያደረገችው ነገር ሰውየውን በድንግል ማርያም ምራቅ እንዲድን ፈቃዱ ሆነ። ጸጋን የሞላብሽ ሆይ ምን የሞላብሽ ሆይ? የመፈወስ ጸጋ ትንሹ ነገር እኮ ነው። በስጋ ደውያንን የመፈወስ ጸጋ በጣም ትንሹ ነገር ነው። አያችሁ፣ ትንሹ ነገር ክርስቶስ ያንን አይን ያልነበረውን ሰው አይኑን ምራቅ ተፍቶ የፈጠረው ከመቤታችን ከቅድስት ድንግል ማርያም በነሳው ስጋ ነው እንጂ ቃል መለኮት ስጋ አልነበረው፣ ምራቅ አልነበረው። ያ መድኃኒት ቤት ዛሬ መድኃኒት ነው ለኛ ለኔና ለናንተ። ይችን መድኃኒት አድርጎ ስለሰጠን ስሙ የተመሰገነ ይሁን። ስለዚህ ሁለተኛው ምንድነው ማለት ነው? ፍጹም እምነት ነው ማለት ነው። ሳታጉረመርም በነፍስሽ ሰይፍ ያልፋል ሳታጉረመርም። እንዴት የሚገርማችሁ መልአኩ ሲያበስራት የምትወልጁ ከሶስቱ ቅዱስ አንዱ ቅዱስ ነው፣ ንጉስ ነው፣ የነገስታት ንጉስ ነው አንቺ የምትወልጁን የተባለችው። በዚህ በኩል ደግሞ በነፍስሽ ሰይፍ ያልፋል ነው የተባለችው። ኤልሳቤጥ ጋር ስትሄድ ያመነች ብጽዕት ናት። እርሷ ራሷ ከዚህ በኋላ ትውልድ ሁሉ ብጽዕት ይሉኛል ብላ የተናገረች የመሰከረች ናት። በዚህ በኩል ደግሞ የሚነገራት ከወለደች በኋላ የመጣባት መከራ ሌላ ነው። ግን በፍጹም እምነት ተቀበለችው። በፍጹም እምነት። ፍጹም እምነት የሚባለው እንዳልኳችሁ መከራውንም ደስታውንም በእኩል የሚቀበል እግዚአብሔርን የሚያመሰግን እንደ ኢዮብ ማለት ነው። በደረሰበት ነገር ሁሉ እግዚአብሔር ሰጠ፣ እግዚአብሔር ነሳ ብሎ እንዳመሰገነው እንዲህ ያለ እምነት ለሁላችንም ያድለን። ይህ እምነት ሰማይ ተከፍቶ እስጢፋኖስ ሥላሴን እንዳየው እኔና እናንተም አምላካችንን እንድንመለከት ከምድር መከራ አሻግሮ ያለውን ሰማይ እንድንመለከት የሚያግዘን ነው ያ እምነት። ስለዚህ ፍጹም እምነት አላት እሷ። በዛ ፍጹም እምነት ሁላችንም ትጎብኘን። ስትማጸኑ በእምነትሽ ጸጋ እምነቴን ቃኝልኝ በሏት። በሷ የተቃኘ እምነታችን ለዛው ያማረ ይሆናል፣ ደስ የሚል ጣዕም ይኖረዋል። ለምን? ጸጋን የሞላባት ናት። ምን የሞላባት? ጸጋን የሞላባት ናት። የእምነት ጸጋዋን ለኛም ትላክልን። አሜን አትሉ? ስለዚህ ያንን ሁሉ ነገር እየተቀበለች በጸጋ ኖረች። ልጇ እንደሚሰቀል እኮ ታውቃለች። በእምነት ግን እንደሚያድን ዓለምን ሁሉ ለማዳን ስለሆነ የሚሰቀለው ልጇ በእምነት ተቀብላ ዝም ምን ያለችው። ክርስቶስ 30 ዘመን ከእርሷ ጋር ኖሯል። ስንት ዘመን? 3 ዓመት እንደው ሐዋርያትን ሲያስተምር ወደዛም ወደዚህም ሲል ኖሯል እንበል። 30ውን ዘመን እስኪጠመቅ በነበረ ጊዜ ውስጥ ተአምረ ኢየሱስ ላይ እንደሚገልጸው ድንግል መጽሐፍ ቅዱስ ምንም አይናገርም። 30 ዘመን ድረስ ክርስቶስ የት ነበር የሚለውን ጥቂት ነው የሚያነሳው። 3 ዓመት 3 ቀን ቤተ መቅደስ ውስጥ ጠፍቶ እናቱ እንዴት እንደምትሰቃይ የነበረችውን ጥቂት ነገር አያችሁ የሚያነሳው። በጣም ጥቂት ነገሮችን ነው የሚያነሳው። ከዛ ውጭ ያለውን ቤተክርስቲያናችን ሙሉ መረጃ አላት፣ ሙሉ መረጃ። በዚህ መሃል እመቤታችን ቅድስት ድንግል ማርያም በእምነት የነገራት ብዙ ነገር ስላለ ስለምታምን በሌሊት እነ መግደላዊት ማርያም ሽቶ ይዞ ወደ መቃብር ሲሮጡ እሷ አልሄደችም። ለምን? ታውቃለች ልጇ እንደሚነሳ ታምናለች።
በትንሣኤ እንደሚነሳ ሙታንን ድል እንደሚያደርግ ሞትን እንደሚገድል የተናገረው ቃል ሁሉ ትንቢት ሁሉ እንደሚፈጸም በአዲስ ኪዳን እርሱ የተናገረው ነገር ሁሉ ጠብ እንደማይል ስለምታምን አልሄደችም። የትም ቦታ አልሄደችም። ቁጭ ብላ ተጠብቅ ነበር። መጽሐፍ ቅዱስ ላይ ስለ እመቤታችን ቅድስት ድንግል ማርያም ብዙ ነገር በግልጽ የተጻፈ የለም። በነገራችን ላይ ብዙ ነገር መጽሐፍ ምናልባት ጥያቄ የሚሆኑብን እንዴት ሆኖ ይሁን የምንላቸው ሊቃውንቱ ግን ብዙ ነገር አስቀምጠውልናል። የሚደምሙ የሚያስደምሙ ነገሮችን ማለት ነው። ስለ ዝምቷ ጥቂት ቀጥለን እናያለን። እግዚአብሔር ከሁላችን ጋር ይሁን። ከቃሉ ጋር ናችሁ? እርሱ ከሁላችንም ጋር ይሁን። ስለዚህ ከእርሷ ፍጹም እምነትን ከጸጋዋ ላይ ማግኘትን መሻት አለብን ማለት ነው። ፍጹም እምነትሽን ስጪኝ። አንቺ የማይቻለውን አመንሽ፣ አምነሽ የማይቻለውን ቻልሽ። ሰማይና ምድር የማይችሉትን ጌታ ተሸከምሽ። ለእኛ ለልጆችሽ ይሄን የማይቻለውን ዓለም የሚከብደውን ዓለም እንድንሻገር እምነት ከልጅሽ ዘንድ ለምኝልን። ከሞላብሽ ጸጋ ላይ ስጪ። የትም መሄድ እኮ አይጠበቅባትም። ሞልቶባታል። ከሞላሽ ላይ ምን በይ? ስጪ። ሞልቶባታልና። ስለዚህ እምነት ከሞላባት ጸጋ ውስጥ አንዱ ነው ማለት ነው። ሁለተኛው። ሶስተኛው ትህትና ነው። የመጨረሻችን የሚሆነው ካለን ሰዓት አንፃር ትህትና። እመቤታችን ቅድስት ድንግል ማርያም ከሞላባት ጸጋ እንዳልኳችሁ ተዘርዝሮ የሚያልቅ አይደለም። ትህትናን ግን ጥቂት እንመልከት። ትህትና እመቤታችን ቅድስት ድንግል ማርያም መልአኩ ሲያበስራት ቃሉን ስትቀበል እነሆ እኔ ለጌታው ባሪያው ነኝ አለች። ምንድነኝ? አምላክን ትወልጃለሽ ተብላ ምንድነኝ? ባሪያው ነኝ። ባለጠጋ ታገቢያለሽ ብትባይ ምንድነው የምትዩ? የዛሬ ወጣት እገሌ የሚባል ታዋቂ ሰው ታገቢያለሽ ብትባይ ምንድነው ምላሽሽ የሚሆነው? እርሷ ያንን ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የሚለውን ትንቢት ስትሰማ በቤተ መቅደስ ለዛች እናቱ በዘመኗ ደርሼ ገረዷ በሆንኩላት የምትል ትሁት ናት። ትህትናዋን ተመልከቱ። ገረዷ በሆንኩላት የምትል፣ ባሪያ በሆንኩላት የምትል። ለዚህም ነው ራሷ ምንድን ያለችው? እግዚአብሔር የባሪያውን ትህትና መዋረድ አይቷልና አለች። ጸሎተ እግዝእትነ ማርያም ዛሬ እኛ የምንጸልየው ላይ የባሪያውን ትህትና ምን ብሏልና? አይቷልና። እኛን በዚህ አይነት ትህትና ውስጥ በክርስትና እንድንኖር በቸርነቱ ይርዳ። አሜን አትሉ? ትህትና ዓለምን ያቀናች ትህትና ናት። ሐዋርያት ሁሉን ነገር እየሰሩ እኛ ምንም የማንጠቅም ባሪያዎች ነን እያሉ ነው ዓለምን ያቀኗት፣ አልጫዋን ዓለም ያጣፈጧት። ስለዚህ በትህትና ዓለም የተባለችውን ሕይወታችንን ልቦናችን እንድናጣፍጥ እመቤታችን ቅድስት ድንግል ማርያም በአማላጅነቷ ከሁላችን ጋር ትሁን። ወስብሐት ለእግዚአብሔር።